ስሚን ልንገርሽ አንቺ የሚያቆምሽ ያቅራቢያሽ ሰው ነው። ከሩቅ የሚመጣ ሰው አይደለም የሚያቆምሽ። አንቺ በጣም የምታፈቅሪያቸው የምታከብሪያቸው ሰዎች አሉ። እነሱ ሰዎች እጅሽን አሳስረው ቁጭ ያደርጉሻል። አሁን ያለሽበት ማንነት፣ አስተሳሰብ፣ ኮንፊደንስ አትፈልጊውም፣ አትወጂውም። ግን በየቀኑ እያስመሰልሽ ነው ያለሽው። ሶሻል ሚዲያ መጀመር ትፈልጊያለሽ፣ አለባበስሽን መቀየር ትፈልጊያለሽ፣ አረማመድሽን፣ የህይወት ምርጮችሽ። ግን እንዳይከፋ ብለሽ ራስሽን አስረሻል። ማን ነው የማይከፋው? አባትሽ፣ እናትሽ፣ ጓደኞችሽ፣ መምህርሽ፣ ጎረቤትሽ። እነዚህ ሁሉ ሰዎች ያንቺ አሳሪ ናቸው። ማለት አይወድሹም እያልኩሽ አይደለም። በጣም ይወድሻል፣ በጣም ያፈቅሩሻል። በአዲሱ ማንነትሽ እንዲያፈቅሩሽ ከፈለግሽ ማለት ነው አንቺ ደፍረሽ መነሳት ይኖርብሻል። አንቺን የሚያውቁሽ በድሮ ማንነትሽ ነው። አዲሱ ማንነትሽ ሊያውቁት አይችሉም። ለምን? አላሳየሻቸውም። እነሱን ለማስደሰት ስትይ ማለት ነው። ስለዚህ አሁኑኑ መታሰር አቁሚና ዘለሽ ወደ አዲሱ ማንነትሽ መግባት መጀመር አለብሽ። ባንዴ ባይሆንም ቀስ በቀስ ገባሻ? ዛሬ የሆነች ለየት ያለች ነገር ማድረግ ጀምሪ። አነጋገርሽ ሊሆን ይችላል፣ የምትቀልጂው ቀልድ ሊሆን ይችላል፣ ኮንፊደንስሽ ሊሆን ይችላል፣ ወይም ደግሞ የማትፈልጊው ነገር ኖ ማለት ሊሆን ይችላል። በየቀኑ እያሻሻልሽ ትመጫለሽ ማለት ነው። ከዛ አዲሱ ማንነትሽ እየተዋወቁት ይመጣሉ። አንቺ ልጅ ምንድነው ተቀየርሽ? አንቺ ልጅ ለምን እንደዚህ ሆንሽ? ምናምን የሚሉ ሰዎች ይኖራሉ፣ በእርግጠኝነት ከቤተሰቦችሽ ጀምሮ ማለት ነው። ግን እነሱን መስማት ታቆሚና ዝም ብለሽ ትቀጥያለሽ። ምክንያቱም እንደዛ የሚሉሽ ይህ አዲሱ ማንነትሽ አዲስ ስለሆናቸው ነው። ኢትስ ላይክ ከአዲስ ሴት ጋር እየተዋወቁ ነው። ከአዲስ ሴት ማለት ነው አግኝተዋት የማያውቁ ልጃቸው የሚያውቁት እነሱ ወይም ጓደኞችሽ የሚያውቁሽ ማለት ነው። ለአመታት የነበርሽው እዛው ስታክ ሆነሽ ድርቅ ብለሽ የነበርሽበት ማንነት ነው። አሁን ደግሞ አዲስ ማንነት እየመጣ ነው። እነሱም መተዋወቅ አለባቸው። የማይፈልግ ደግሞ ትንሽ ራቅ ይላል። ገባሻ? የድሮ ማንነትሽ ላይ ስታክ መሆን አለብሽ፣ መታሰር አለብሽ። እንደዛ ስትሆኚ ነው መወድሽ የሚልሽ ሰው ካለ ማለት ነው ልንገርሽ፣ ይህ ሰው ያንቺ አይደለም። ኢቭን ያንቺ ደም ቢሆንም ማለት ነው ይህ ሰው ያንቺ አይደለም። እነሱን ለማስደሰት ብለሽ ራስሽ የምታስሪ ከሆነ that means 1000 ዓመት እንዳለሽ እየኖርሽ ነው ማለት ነው። እሱን አኗኗር ደግሞ ማቆም አለብሽ። ነገ ልትሞቺ ትችያለሽ። እወድሻለሁ።